እስኪ ይችን ጥያቄ መልሱ። በየቀኑ በኩሽናችን ውስጥ የሚገኝ ምናልባትም ለወጥ ማወፈሪያ ወይም እንደ ተራ ቅመም ብቻ የምንጠቀምበት አንድ ትንሽዬ ፍሬ የደም ስኳርን ለመቆጣጠር፣ የልብ ጤናን ለመጠበቅ፣ የሆድ ችግሮችን ለማስታገስ እንዲሁም የቆዳና የፀጉር ጤናን ለማሻሻል ሊረዳ ይችላል ብትባሉ ታምናላችሁ? ምናልባትም በጣም የተጋነነ ነው ብላችሁ ልታስቡ ትችላላችሁ። የሚገርመው ነገር ግን በዚህ ቪዲዮ የምናየው ለዘመናት በባህላዊ ሕክምና ውስጥ ጥቅም ላይ ሲውል የነበረ ብቻ ሳይሆን በዚህ ጊዜ በዘመናዊ ሳይንስም የበርካታ ጥናቶችን ትኩረት እያገኘ ያለ ተፈጥሯዊ ምግብ መሆኑ ነው። ከሁሉ የሚገርመው ደግሞ ብዙ ሰዎች በየቀኑ ቤታቸው ውስጥ እያለ ጥቅሙን ሳያውቁት እየተጠቀሙበት መሆኑም ጭምር ነው። አንዳንዶች ለወጥ ማወፈሪያ ብቻ ይጠቀሙታል፣ ሌሎች ደግሞ ጨርሶ አይነኩትም። ነገር ግን በውስጡ ያሉት ንጥረ ነገሮች ለሰውነታችን የሚያበረክቱትን ጥቅም ስታውቁ ከዛሬ በኋላ በተለየ አይን እንደምታዩት እርግጠኞች ነን። የምናወራው ስለ አብሽ ነው። በዚህ ቪዲዮ መጨረሻ ላይ ደግሞ አብሽን ፈጽሞ መጠቀም የሌለባቸውን ሰዎችም እናያለን። ስለዚህ ስለ አብሽ የተሟላ መረጃ እንድታገኙ ቪዲዮን እስከ መጨረሻ እንድትመለከቱ እንጋብዛለን። ከዛ በፊት 3 ሰከንድ ውሰዱና ቪዲዮን ላይክ በማድረግ ጀምሩ። ወደ ቪዲዮ እንለፍ። አብሽን ብዙዎቻችን እናውቀዋለን። በብዙ ቤቶች ውስጥም እንደ ቅመም ይጠቀሙበታል። አንዳንዶች ደግሞ ይጠጡታል። ግን ከዚህ በላይ ስለ አብሽ የማታውቁት ብዙ ነገር አለ። ዘመናዊ ሳይንስ በአብሽ ውስጥ ያሉትን ንጥረ ነገሮች በጥልቀት ከመረመረ በኋላ ለደም ስኳር፣ ለልብ ጤና፣ ለሆድ ጤና፣ ለክብደት መቀነስ፣ ለሆርሞን ሚዛንና ለሌሎችም ብዙ ጉዳዮች እንደሚጠቅም አረጋግጧል። አብሽን በመጠኑ በየቀኑ ብንጠቀም አንደኛው የደም ስኳርን ለመቆጣጠር ይረዳል። ዛሬ የደም ስኳር ችግር በዓለም ላይ በፍጥነት እየጨመረ ያለ የጤና ችግር ሆኗል። አንዳንድ ሰዎች የስኳር ህመም እንዳለባቸው ያውቃሉ። ሌሎቹ ደግሞ ገና ምልክቱ ሳይታይባቸው በቅድመ ስኳር ደረጃ ላይ ሆነው ሳያውቁት ይኖራሉ። ይሄ በጣም አደገኛ ሁኔታ ነው። ምክንያቱም የደም ስኳር በዝግታ እየጨመረ ሲሄድ ሰውነታችንን ከውስጥ ማበላሸት ይጀምራል። ዓይንን፣ ኩላሊትን፣ ነርቮችን እንዲሁም የልብና የደም ስሮችንም በቀስታ ይጎዳል። እዚህ ላይ ነው እንግዲህ አብሽ ትኩረት የሚስበው። አብሽ በውስጡ ጋላክቶማናን የተባለ በውሃ የሚማማ ፋይበር ይዟል። ይህ ፋይበር ወደ ሆድ ሲገባ ውሃን በመሳብ እንደ ለስላሳ ጄል ይሆናል። ከዚያም የምንመገበው ምግብ በአንዴ ተፈጭቶ ስኳሩ በፍጥነት ወደ ደም እንዳይገባ ፍጥነቱን ይቀንሳል። ይህም ማለት ከምግብ በኋላ የደም ስኳር በድንገት ከፍ ብሎ የመዝለል እድሉን ይቀንሰዋል ማለት ነው። ግን የአብሽ ጥቅም እዚህ ላይ ብቻ አያበቃም። በውስጡ ሃይድሮክሲሶይሊሲን የተባለ ልዩ አሚኖ አሲድም ይገኛል። ይሄ ንጥረ ነገር የደም ስኳር ሲጨምር ፓንክራይስ ወይም ጣፊያ ኢንሱሊን እንዲያመነጭ ሊያግዝ እንደሚችል በጥናቶች ተመልክቷል። በተጨማሪም የሰውነታችን ሴሎች ኢንሱሊንን በተሻለ ሁኔታ እንዲጠቀሙበትም ሊረዳ ይችላል። ምክንያቱም ኢንሱሊን በትክክል ሲሰራ ስኳር በደም ውስጥ ተከማችቶ ከመቆየት ይልቅ ወደ ሴሎች ገብቶ ለኃይል ይውላል። ብዙ ሰዎች ግን አንድ ስህተት ይሰራሉ። አብሽ ስኳርን ይቀንሳል ብለው በማመን የሐኪማቸውን መድኃኒት አቁመው አብሽ ብቻ መጠቀም ይጀምራሉ። ይሄ ግን ፈጽሞ ትክክል አይደለም። አብሽ የጤናማ አመጋገብ አካል ሊሆን ይችላል፣ ነገር ግን የሐኪም ሕክምናን የሚተካ መድኃኒት አይደለም። በተለይ የስኳር መድኃኒት የሚወስዱ ሰዎች አብሽን በመጠንና በሐኪማቸው ምክር መጠቀም ይገባቸዋል። ሁለተኛው ለሚያጠቡ እናቶች የጡት ወተት ምርትን ሊያግዝ ይችላል። ይሄ ጥቅም በተለይ ለአዲስ እናቶች በጣም ጠቃሚ ነው። ልጅ ከወለዱ በኋላ ብዙ እናቶች ወተት አይበቃም በሚል ጭንቀት ውስጥ ይገባሉ። ሕፃኑ ብዙ ጊዜ ሲያለቅስ ወይም ደጋግሞ ጡት ሲፈልግ ብዙ ጊዜ የመጀመሪያው ጥያቄ የሚሆነው ምናልባት ወተት አይበቃውም የሚል ይሆናል። ዘመናዊ ጥናቶች አብሽ በአንዳንድ ሴቶች ላይ የጡት ወተት ምርትን ሊያሳድግ እንደሚችል አመልክተዋል። በሕክምናው ዓለም እንደዚህ ያሉ እጽዋት ጋላክታጎግ ተብለው ይጠራሉ። ይህም የጡት ወተት ምርትን ሊደግፉ የሚችሉ ተፈጥሯዊ ንጥረ ነገሮች ማለት ነው። አብሽ ይህንን ተጽዕኖ የሚያሳየው የወተት ምርትን ከሚቆጣጠሩ ሆርሞኖች ጋር በተያያዘ መንገድ ሊሆን እንደሚችል ይታመናል። ይሁን እንጂ እዚህ ላይ ማስታወስ ያለብን አንድ ጠቃሚ ነገር አለ። የጡት ወተት ምርት በአብሽ ብቻ አይወሰንም። እናትየው በቂ ውሃ መጠጣቷ፣ ጤናማ ምግብ መመገቧ፣ በቂ ረፍት ማግኘቷ እንዲሁም ሕፃኑን በተደጋጋሚ ጡት ማጥባቷ ከሁሉም በላይ ወሳኝ ነገሮች ናቸው። አብሽ ደግሞ ከነዚህ ጋር ተጨማሪ ድጋፍ ሊሰጥ የሚችል ተፈጥሯዊ አማራጭ ሊሆን ይችላል ማለት ነው። ስለዚህ የሚያጠቡ እናቶች አብሽን ከመጠቀማቸው በፊት በተለይ ሌላ የጤና ችግር ካለባቸው ከሐኪማቸው ወይም ከጤና ባለሙያ ጋር መመካከር ይመከራል።
ሶስተኛው ለወንዶች ጉልበትና የተፈጥሮ ሆርሞንን ሊደግፍ ይችላል። እድሜ እየገፋ ሲሄድ ብዙ ወንዶች አንድ ተመሳሳይ ችግር ያስተውላሉ። ከዚህ በፊት በቀላሉ ይሰሩ የነበረው ስራ አሁን ቶሎ ያደክማቸዋል። የስፖርት አቅማቸው ይቀንሳል። የጡንቻ ጥንካሬያቸውም ቀስ በቀስ ይወርዳል። አንዳንዶች ደግሞ የወሲብ ፍላጎታቸው እንደመቀነስ ይሰማቸዋል። እነዚህ ለውጦች ታዲያ ብዙ ጊዜ ከእድሜ ጋር ተያይዘው የሚታዩ ሲሆኑ ከሚመለከታቸው ምክንያቶች ውስጥ አንዱ የቴስቴስትሮን ሆርሞን መቀነስ ሊሆን ይችላል። ቴስቴስትሮን የጡንቻ እድገትን፣ የኃይል መጠንን፣ የአጥንት ጥንካሬንና የወሲብ ፍላጎትን በመደገፍ አስፈላጊ ሚና ያለው ሆርሞን ነው። እዚህ ላይ ታዲያ አብሽ ምን ሊያደርግ ይችላል? በአብሽ ውስጥ ፉሮስታኖሊክ ሳፖኒንስ የተባለ ተፈጥሯዊ ውህዶች ይገኛሉ። አንዳንድ የሳይንስ ጥናቶች እነዚህ ውህዶች በአንዳንድ ወንዶች ላይ የቴስቴስትሮን መጠንን ወይም ከሱ ጋር የተያያዙ የአካል ብቃት ምልክቶችን ሊደግፉ እንደሚችሉ አመልክተዋል። አብሽ ብቻውን ግን እነዚህን ሁሉ ይሰራል ማለት አይደለም። ይልቁንም ጤናማ አመጋገብ፣ መደበኛ የአካል እንቅስቃሴ፣ በቂ እንቅልፍና ጭንቀትን መቀነስ ከሚያግዙ ነገሮች ጋር ተያይዞ አብሽም ተጨማሪ ድጋፍ ሊሰጥ ይችላል ብሎ መመልከቱ የተሻለ ነው። በእርግጥ ጤናማ የሰውነት አንድ ነገር ብቻ አይደለም የሚፈጥረው። ጤናማ ምግብ፣ በቂ እንቅልፍ፣ መደበኛ ስፖርት እና ጤናማ የአኗኗር ዘይቤ ሁሉም በአንድነት ሲሰሩ ነው የሚፈለገው ውጤት የሚገኘው። አብሽም የዚህ ጤናማ ህይወት አንድ አካል ሊሆን ይችላል ማለት ነው። አራተኛው የልብን ጤና በመደገፍ የኮሌስትሮል መጠንን ሊያስተካክል ይችላል። ብዙ ሰዎች የልብ ህመም በድንገት ይከሰታል ብለው ያስባሉ። እውነቱ ግን ብዙ ጊዜ ችግሩ ለዓመታት በዝምታ እየተፈጠረ ይቆያል። በየቀኑ የምንመገበው ከፍተኛ ስብ ያለው ምግብ፣ የእንቅስቃሴ እጥረት፣ ሲጋራ እንዲሁም ከፍተኛ የደም ስኳር፣ እነዚህ ሁሉ በጥቂት በደም ስሮቻችን ውስጥ የስብ ክምችት እንዲፈጠር ያደርጋሉ። በጊዜ ሂደት እነዚህ ክምችቶች የደም ስሮችን ያጠባሉ። የደም ዝውውሩም ቀስ በቀስ መስተጓጎል ይጀምራል። ይሄ ሲቀጥል ለልብ ድካም፣ ለስትሮክና ለሌሎች የደም ስር ችግሮችም ሊያጋልጥ ይችላል። ታዲያ አብሽ በውስጡ የሚገኙት ሳፖኒኖችና ከፍተኛ የፋይበር መጠን ከምግብ የሚገባውን ኮሌስትሮል በሰውነት ውስጥ የሚወሰደውን መጠን ሊቀንሱ እንደሚችሉ ጥናቶች ያሳያሉ። በተለይ መጥፎ ኮሌስትሮል ተብሎ የሚጠራውን ኤልዲኤል እና ትራይግሊሰራይድ የተባለውን የደም ቅባት በአንዳንድ ሰዎች ላይ ለመቀነስ ሊረዳ እንደሚችል የሚያመለክቱ ጥናቶች አሉ። ይሄ ማለት ግን አብሽ ከተመገቡ በኋላ ሁሉም ኮሌስትሮል ይጠፋል ማለት አይደለም። የልብ ጤና አንድ ምግብ ብቻ የሚወስነው አይደለም። የምንበላው ምግብ፣ የምናደርገው የአካል እንቅስቃሴ፣ የምንተኛበት ጊዜ፣ የምንጠጣው ሲጋራ ወይም አልኮል ሁሉም በአንድነት ነው የሚሰሩት። ስለዚህ ቀድሞውኑ የኮሌስትሮል መድኃኒት እየወሰዱ ከሆነ መድኃኒታችሁን ሳታቋርጡ የሐኪማችሁን ምክር መከተል አስፈላጊ ይሆናል ማለት ነው። ምክንያቱም የልብ ጤና ሙከራ የሚደረግበት ነገር አይደለም። በትክክለኛ እውቀትና በጥንቃቄ ሲይዙት ብቻ ነው ጥሩ ውጤት የሚያመጣው። አምስተኛው ለጨጓራና ለምግብ መፍጫ ስርዓት ጤና ሊረዳ ይችላል። እስኪ ከምግብ በኋላ የሆድ መነፋት፣ ቃር ወይም የመንደድ ስሜት የሚሰማችሁ ሰዎች ስንቶቻችሁ ናችሁ? ብዙ ጊዜ እነዚህ ችግሮች እንደ ቀላል ነገር እንመለከታቸዋለን። ነገር ግን በተደጋጋሚ የሚከሰቱ ከሆነ የምግብ መፍጫ ስርዓታችን ትኩረት እንደሚፈልግ ምልክት ሊሆን ይችላል። እዚህ ላይ አብሽ በውስጡ የያዘው ከፍተኛ ፋይበርና ሙሲሌጅ ተብሎ የሚጠራ ለስላሳ ተፈጥሯዊ ውህድ ምክንያት ትኩረት ይስባል። አብሽ በውሃ ውስጥ ሲዘፈዘፍ ይህ ለስላሳ ውህድ ይፈጠራል። ከዚያም ወደ ጨጓራ ሲደርስ የጨጓራውን ግድግዳ በመሸፈን ከአሲድ ተጽዕኖ ለመጠበቅ ሊረዳ ይችላል። በዚህም ምክንያት አንዳንድ ሰዎች የቃር ስሜታቸው እንደቀነሰ ሊሰማቸው ይችላል። ከዚህም በተጨማሪ አብሽ ውስጥ ያለው ፋይበር የአንጀትን እንቅስቃሴ ለማሻሻልም ይረዳል። ይህም የሆድ ድርቀት ለሚያስቸግራቸው ሰዎች ጠቃሚ ሊሆን ይችላል። ምክንያቱም ፋይበር በአንጀት ውስጥ ውሃን በመሳብ ሰገራን ለስላሳ ያደርጋል፣ እንዲሁም በቀላሉ እንዲወጣ ይረዳል። ነገር ግን አንድ ጠቃሚ ነገር አለ። አብሽን ስትጠቀሙ በቂ ውሃ ካልጠጣችሁ ፋይበሩ ተቃራኒ ተጽዕኖ ሊያሳይ ይችላል። ስለዚህ ፋይበር ያለውን ማንኛውንም ምግብ ስንጠቀም ውሃ በቂ መጠጣት በጣም አስፈላጊ ነው ማለት ነው። በተጨማሪም የጨጓራ ቁስለት፣ የደም መፍሰስ ወይም ከባድ የሆድ ህመም ካለባችሁ አብሽ ብቻውን መፍትሄ ነው ብላችሁ አትዘግዩ። እንዲህ ያሉ ሁኔታዎች በሐኪም መታየት የሚፈልጉ ስለሆኑ ማለት ነው። ስለዚህ አብሽ የምግብ መፍጫ ስርዓትን ለመደገፍ ጠቃሚ ሊሆን ቢችልም የህክምና ምርመራን የሚተካ አይደለም። ስድስተኛው ክብደትን ለመቀነስና የምግብ ፍላጎትን ለመቆጣጠር ሊረዳ ይችላል። አሁን ከብዙዎቻችን ጋር የሚዛመድ አንድ ጉዳይ እናንሳ። ክብደቴን መቀነስ እፈልጋለሁ፣ ግን ሁልጊዜ ራብ ይሰማኛል።
ይህን ሐሳብ ስንት ጊዜ ሰምታችሁ ታውቃላችሁ? እውነታው ክብደት መቀነስ ማለት ራስን ማስራብ አይደለም። ከሁሉ በፊት የምግብ ፍላጎታችንን መቆጣጠር ወሳኝ ነው። እዚህ ላይ ደግሞ አብሽ ሊያግዝ የሚችለው በውስጡ ባለው ከፍተኛ የሚሟሟ ፋይበር ምክንያት ነው። ይሄ ፋይበር ወደ ሆድ ሲደርስ ውሃን በመሳብ ይለጠጣል። በዚህም ሆድ ቶሎ እንደጠገበ የሚሰማ ስሜት ሊፈጠር ይችላል። ውጤቱም በቀን ውስጥ አላስፈላጊ መክሰስ፣ ተደጋጋሚ ረሃብ እና ከመጠን በላይ መመገብ በተወሰነ ደረጃ ይቀንሳል ማለት ነው። ይህም በጊዜ ሂደት የሚገባውን ካሎሪ ለመቀነስ ሊረዳ ይችላል። ነገር ግን እዚህ ላይ ብዙ ሰዎች የሚሳሳቱት አንድ ነገር አለ። አብሽ ብቻውን የሆድ ስብን በጥቂት ቀናት ያቀልጣል ወይም ያለ አመጋገብ ለውጥ ክብደትን በፍጥነት ያስቀንሳል የሚል መረጃ አሉ። ያለ አመጋገብ ለውጥ ክብደትን በፍጥነት ያስቀንሳል የሚል ማስረጃ የለም። በእርግጥ ጤናማ አመጋገብ፣ መደበኛ የአካል እንቅስቃሴ፣ በቂ እንቅልፍ እናም የአኗኗር ለውጥ ሲኖር አብሽም እንደ ተጨማሪ ድጋፍ ሊጠቅም ይችላል። ሰባተኛው ለቆዳና ለፀጉር ጤና ድጋፍ ሊሰጥ ይችላል። ቆዳችን ወይም ፀጉራችን ስለ ጤናችን ብዙ ነገር እንደሚናገር ታውቃላችሁ። አንዳንድ ጊዜ የፀጉር መነቀል፣ የቆዳ መድረቅ ወይም ብጉር ውጫዊ ችግር ብቻ አይሆንም። የምግብ እጥረት፣ ውጥረት፣ የእንቅልፍ እጥረት እናም የሆርሞን ለውጦችም ምክንያት ሊሆኑ ይችላሉ። እዚህ ላይ አብሽ ለምን ይነሳል? አብሽ በውስጡ ፕሮቲን፣ አይረን፣ ዚንክ እንዲሁም የተለያዩ አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች የሰውነት ሴሎች በመደበኛ ሁኔታ እንዲሰሩ ይረዳሉ። በተለይ አንቲኦክሲደንቶች ሴሎቻችንን ከኦክሲዴቲቭ ጉዳት ለመጠበቅ ያግዛሉ። ይህም ቆዳችን ጤናማ ሆኖ እንዲቆይ አስተዋጽኦ ሊያደርግ ይችላል ማለት ነው። አብሽን በባህላዊ መንገድ በውሃ በመዘፍዘፍ ወይም ፖስት በማዘጋጀት ፀጉር ላይ የሚቀቡ ሰዎች ብዙ ናቸው። አንዳንዶቹ ፀጉራቸው ለስላሳ እንደሆነ ወይም መሰባበሩ እንደቀነሰ በልምዳቸው ይናገራሉ። ይሁን እንጂ የፀጉር መነቀልን ሙሉ በሙሉ ያቆማል ወይም አዲስ ፀጉር በፍጥነት ያበቅላል የሚል ጠንካራ ሳይንሳዊ ማስረጃ ግን እስካሁን የለም። ምክንያቱም የፀጉር መነቀል መንስኤው ከሰው ወደ ሰው ስለሚለያይ ማለት ነው። አንዳንዶቹ በዘር፣ በሆርሞን፣ በብረት እጥረት ወይ በሌሎች የጤና ችግሮች ሊመጡ ይችላሉ። ስለዚህ አብሽን እንደ የውበት እንክብካቤ አካል መጠቀም ይቻላል። ነገር ግን ለቆዳና ለፀጉር ጤና ትልቁ ሚስጥር በቂ ፕሮቲን መመገብ፣ በቂ ውሃ መጠጣት፣ በቂ እንቅልፍ መተኛት እናም ጤናማ አመጋገብን መከተል። ስምንተኛው በወር አበባ ወቅት የሚሰማ ህመምን ለማስታገስ ሊረዳ ይችላል። ብዙ ሴቶች በየወሩ በወር አበባ ወቅት ከባድ የሆድ ቁርጠት፣ የወገብ ህመም፣ የጀርባ ህመም እንዲሁም ማቅለሽለሽና ድካም ያጋጥማቸዋል። አንዳንድ ጊዜ ህመሙ ከባድ ስለሚሆን ስራ መሄድም ሆነ ትምህርት መከታተል እንኳን አስቸጋሪ ይሆናል። ታዲያ አንዳንድ ጥናቶች አብሽ በውስጡ ባሉ ተፈጥሯዊ ውህዶች ምክንያት የማህፀን ጡንቻዎች ከመጠን በላይ መኮማተራቸውን በመቀነስ የወር አበባ ህመምን ለማስታገስ ሊረዳ እንደሚችል ያመለክታሉ። በተጨማሪም በአንዳንድ ሴቶች ላይ የህመሙን መጠንና የህመም ማስታገሻ መድኃኒት የመውሰድ ፍላጎት ሊቀንስ እንደሚችልም የሚጠቁሙ ጥናቶች አሉ። ነገር ግን ሁሉም ሴቶች ተመሳሳይ ውጤት ያገኛሉ ማለት አይደለም። ምክንያቱም የወር አበባ ህመም መንስኤው ከሰው ወደ ሰው ይለያያል። አንዳንድ ጊዜ የማህፀን እጢዎች ወይም ኢንዶሜትሪዮሲስ እና ሌሎች የማህፀን ችግሮች ምክንያት ሊሆኑ ይችላሉ። ስለዚህ ህመሙ በየወሩ በጣም ከባድ ከሆነ ወይም ከፍተኛ የደም መፍሰስ ካለ የማህፀን ሐኪምን ማማከር በጣም አስፈላጊ ይሆናል። ዘጠነኛው በሰውነት ውስጥ ያለውን ስውር እብጠት ለመቀነስ ሊረዳ ይችላል። እብጠት የሚለው ቃል ስንሰማ ብዙዎቻችን ወዲያውኑ የምናስበው ውጫዊ እብጠትን ነው። እውነቱ ግን ሌላም አይነት እብጠት አለ። እሱም በሰውነት ውስጥ በዝምታ ለረጅም ጊዜ የሚቆይ ስውር እብጠት ነው። ይህ ሁኔታ በረጅም ጊዜ ውስጥ ለልብ በሽታ፣ ለአይነት 2 የስኳር በሽታ፣ ለአርትራይተስ እንዲሁም ለሌሎች ስር የሰደዱ በሽታዎች ከሚያስተዋውቁ ምክንያቶች አንዱ መሆኑን ጥናቶች ያመለክታሉ። ታዲያ አብሽ በዚህ ላይ ምን ሊያደርግ ይችላል? አብሽ ፍላቮኖይድስ እና ሌሎች አንቲኦክሲዳንት ውህዶችን ይዟል። እነዚህ ውህዶች በሰውነት ውስጥ ያሉ የኦክሲዴቲቭ ጭንቀቶችን ለመቀነስ እንዲሁም የእብጠት ሂደትን ለመቆጣጠር ሊረዱ እንደሚችሉ በምርምሮች ተመልክቷል። በተለይ አንዳንድ ሰዎች የመገጣጠሚያ ህመም ወይም የጉልበት ምቾት ማጣት ሲኖራቸው አብሽን በባህላዊ መንገድ ሲጠቀሙ እፎይታ እንደሚሰማቸው ይናገራሉ። ነገር ግን ይህ ማለት አብሽ አርትራይተስን ያክማል ወይም የመገጣጠሚያ በሽታን ሙሉ በሙሉ ያጠፋል ማለት አይደለም። የመገጣጠሚያ ህመም ብዙ አይነት ምክንያቶች ሊኖሩት ይችላሉ። አንዳንዱ በዕድሜ፣
አንዳንዱም በኢንፌክሽን፣ ሌላው ደግሞ በራስ የመከላከል በሽታ ሊመጣ ይችላል። ስለዚህ ህመሙ ለረጅም ጊዜ ከቆየ ወይም የመገጣጠሚያዎች ካበጡ የሐኪም ምርመራ ማድረግ ከሁሉ በፊት ያስፈልጋል። አብሽ ግን እንደ ጤናማ አመጋገብ አካል በሰውነት ውስጥ ያለውን የእብጠት ሂደት ለመቆጣጠር የሚረዱ ንጥረ ነገሮችን ሊያቀርብ ይችላል ማለት ነው። አስረኛውና የመጨረሻው ደግሞ የልብና የደም ስር ጤናን ለመጠበቅ ሊረዳ ይችላል። የዛሬውን የመጨረሻ ጥቅም እንመልከት። ልባችን ቀንም ሆነ ሌሊት ሳይቆም የሚሰራ ድንቅ የሰውነታችን ሞተር ነው። በአንድ ቀን ከ100,000 ጊዜ በላይ ይመታል። በየደቂቃውም ደምን ወደ መላ ሰውነታችን ያሰራጫል። ስለዚህ ልባችንን መጠበቅ ሕይወታችንን መጠበቅ ነው ማለት ነው። አብሽ በዚህ ረገድ እንዴት ሊረዳ ይችላል? አብሽ ፋይበር፣ ፖታሺየም እንዲሁም አንቲኦክሲደንቶችን ይዟል። እነዚህ ንጥረ ነገሮች እንደ አጠቃላይ ጤናማ አመጋገብ አካል የልብ ጤናን ለመደገፍ አስተዋጽኦ ሊያደርጉ ይችላሉ። በተለይ ቀደም ብለን እንዳየነው መጥፎ ኮሌስትሮልን ለመቀነስ፣ የደም ስኳር ለመቆጣጠር እንዲሁም እብጠትን ለመቀነስ ሊረዳ መቻሉ በተዘዋዋሪ የልብ ጤናንም ሊጠቅም ይችላል ማለት ነው። በተጨማሪም ፖታሺየም በሰውነት ውስጥ ያለውን የሶዲየም መጠን ለማመጣጠን ስለሚረዳ ለመደበኛ የደም ግፊት ጥገናም አስፈላጊ ሚና አለው። ነገር ግን አንድ ጠቃሚ ነገር ማስታወስ አለብን። አብሽ ብቻውን የልብ በሽታን አይከላከልም ወይም የልብ መድኃኒትን አይተካም። የልብ ጤና በብዙ ነገሮች ይወሰናል። ለምሳሌ ጤናማ አመጋገብ፣ መደበኛ የአካል እንቅስቃሴ፣ ሲጋራ ማጨስ መተው፣ ክብደትን መቆጣጠር እንዲሁም የደም ግፊትና የደም ስኳርን በየጊዜው መከታተል ሁሉም በአንድነት ይሰራሉ። አብሽ የዚህ ጤናማ የአኗኗር ዘይቤ አንድ ክፍል ሊሆን ይችላል፣ ነገር ግን ብቻውን መፍትሄ አይደለም። አብሽ ብዙ ጥቅም ቢኖረውም ማንኛውም ሰው ሊጠቀመው ይገባል ማለት አይደለም። ለአንዳንድ ሰዎች ጥንቃቄ ያስፈልጋል። ስለዚህ በመቀጠል አብሽን መጠቀም የሌለባቸውን ሰዎች እናያለን። አንደኛው እርጉዝ ሴቶች ናቸው። አብሽ በትንሽ መጠን እንደ ቅመም በምግብ ውስጥ መጠቀም ብዙ ጊዜ ችግር አይፈጥርም። ነገር ግን በብዛት እንደ ሻይ ወይም እንደ ማሟያ በመውሰድ በእርግዝና ወቅት አይመከርም። ምክንያቱም አንዳንድ ጥናቶች አብሽ የማህፀን መኮማተርን ሊያነቃቃ እንደሚችል ያመለክታሉ። ስለዚህ በተለይ በእርግዝና መጀመሪያ ወራት ያለ ሐኪም ምክር በመድኃኒት መጠን መጠቀም አይመከርም። ሁለተኛው የስኳር መድኃኒት የሚወስዱ ሰዎች ናቸው። ቀደም ብለን እንዳየነው አብሽ የደም ስኳርን ለመቀነስ ሊረዳ ይችላል። ይህ ጥሩ ዜና ቢሆንም የስኳር መድኃኒት ወይም ኢንሱሊን ለሚጠቀሙ ሰዎች ግን ጥንቃቄ ያስፈልጋል። ምክንያቱም መድኃኒቱና አብሽ አንድ ላይ ሆነው የደም ስኳር ከመጠን በላይ ሊያወርዱት ይችላሉ። ይህም ላብ መውጣት፣ ራስ ማዞር፣ መንቀጥቀጥ እንዲሁም ራስን እስከ መሳት ድረስ የሚደርስ ዝቅተኛ የደም ስኳር ሊያስከትል ይችላል። ስለዚህ የስኳር ሕክምና እየወሰዳችሁ ከሆነ አብሽን በየቀኑ ከመጀመራችሁ በፊት ሐኪማችሁን አማክሩ። ሶስተኛው የደም ማቅጠኛ መድኃኒት የሚወስዱ ሰዎች ናቸው። አብሽ በተፈጥሮ ቀላል የደም ማቅጠኛ ባህሪ ሊኖሩ እንደሚችል የሚጠቁሙ መረጃዎች አሉ። ስለዚህ ዋርፋሪን፣ አፒክሳባን፣ ሪቫሮክሳባን ወይም ሌሎች የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች በጥንቃቄ መጠቀም አለባቸው። ያለ ሐኪም ምክር በብዛት መጠቀም የደም መፍሰስ አደጋንም ሊጨምር ይችላል። አራተኛውና የመጨረሻው ከአብሽ ጋር የተያያዘ አለርጂ ያለባቸው ሰዎች ናቸው። ምንም እንኳን ብዙ ሰዎች ያለምንም ችግር ቢጠቀሙትም አንዳንድ ሰዎች ለአብሽ አለርጂ ሊኖራቸው ይችላል። ለምሳሌ የቆዳ ሽፍታ፣ ማሳከክ፣ የከንፈር ወይም የምላስ እብጠት እንዲሁም በጣም አልፎ አልፎ የመተንፈስ ችግር ሊከሰት ይችላል። ከዚህ በፊት ከአብሽ በኋላ እንዲህ ያለ ምልክት ካያችሁ ዳግመኛ አትጠቀሙት። በተጨማሪም በቅርብ ወደ ጤና ተቋም ሂዱ። እንግዲህ አብሽ በብዙ ጠቃሚ ንጥረ ነገሮች የበለጸገ ተፈጥሯዊ ምግብ ቢሆንም እንደ ማንኛውም ምግብ ወይም ማሟያ በልክ መጠቀምና ከጤና ሁኔታችን ጋር ማጣጣም ትክክለኛው መፍትሄ ነው። ተፈጥሮ ብዙ ውድ ስጦታዎችን ሰጥታናለች። እኛ ደግሞ በእውቀት በመጠንና በጥንቃቄ ስንጠቀምባቸው ከፍተኛ ጥቅም እናገኛለን። ጥያቄ፣ ሐሳብ፣ አስተያየት ካላችሁ በኮመንት መስጫው ላይ ጻፉልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ደግሞ ለሌሎችም እንዲደርስ በቅንነት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱ። በሌላ አስተማሪ ቪዲዮ እስከምንገናኝ ፈጣሪ በቸር ያቆየን።